አንድ ጥያቄ ልጠይቃችሁ። እናንተም ምንም ነገር ሳትዋሹ ንገሩኝ። እጃችሁን ቲሸርታችሁ ላይ ስታዩት ከሌላ የሰውነታችሁ አካል ተለይቶ ተለቅ ብሎ ይታያችኋል? ይህን ሁሉ ዓመት ጂም እየሰራችሁና የተለያዩ የባይሴፕስ ኤክሰርሳይሶችን እየሰራችሁ ቲሸርታችሁ አሁንም እጃችሁ ላይ የሚብለወልብ ከሆነ በእርግጠኝነት እስከዛሬ ስትሰሩት የነበረው አሰራር ትክክል እንዳልሆነ ልንገራችሁ። ይህ ሁሉ ነገር የሆነው ሰነፍ ስለሆናችሁ አይደለም። እንዲያውም ጠንክራችሁ ትሰራላችሁ። በሳምንት ከ5 እስከ 6 ቀን ድረስ ጂም ትገባላችሁ። ነገር ግን ውስጣችሁ የሚያውቀው አንድ እውነታ አለ። ያም ደግሞ እጃችሁ የምትሰሩትን ያህል ትልቅ እንዳልሆነ ነው። ይሄ እውነታ በዚህ ቪዲዮ ብቻ መቀየር ይችላል። ለምን ብትሉኝ አሁን የምነግራችሁ ኤክሰርሳይሶች አንደኛ በሳይንስ የተደገፈ ነው። ሁለተኛ ደግሞ ቦዲ ቢልደሮች ለውድድር ብለው የሚጠቀሟቸው ወርክአውቶችን የሚያካትቱ ናቸው። እናንተም እንደ ቦዲ ቢልደር መሆን ባትፈልጉ ራሱ ቲሸርት ላይ የሚያምርና ሰዎች እናንተን ባያችሁ ቁጥር የሚገረሙበት አይነት ባይሴፕስ እንድታመጡ የሚያደርጉ ናቸው። ስለዚህ የምር ባይሴፕሳችሁ መለወጥ የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉት። የፊት ሀበሻ ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መልጫ እንዳትረሱ። አሁን ወደ ቪዲዮ እንግባ። ከሁሉም ነገር በፊት ምንም አይነት ወርክአውት ከመናገሬ በፊት ግን መጀመሪያ ይህን ጥያቄ መመለስ ይኖርብኛል። ያም ደግሞ ምንድነው? ለምንድን ነው አብዛኛው ሰዎች ብዙ ዓመት ስፖርት እየሰሩ እጃቸው በጣም ቀጫጫ የሚሆኑ? ቲሸርት ላይ አይደለም ራሳችሁ ሲያዩት እንኳን ምንም የማይታይ ባይሴፕስ የሚያወጡት ለምንድን ነው? ለዚህ ጥያቄ ትክክለኛና በቂ የሆነ የሳይንስ ምላሾች አሉ። እሱም ምንድነው? አብዛኛው ሰው የእጄን ጡንቻ ላሳድግ ብሎ የተለያዩ ወርክአውቶችን ሲሰራ ቀድሞ የሚሰራው ስታንዲንግ ከርል ብለን የምንጠራው ነው። ይሄ ኤክሰርሳይዝ በጣም የተለመደ ከመሆኑ በተጨማሪ ችግሩ ምንድነው? ስትረች አያደርግም። የትኛውንም ያህል ብዛትና ድግግሞች ብትሰሩ ይሄ ኤክሰርሳይዝ ስትረች አያደርግም። በእርግጥ መጥፎ የሚባል ኤክሰርሳይዝ ቢሆንም ያን ያህልም ጠቃሚ የሚባል ኤክሰርሳይዝ አይደለም። እጃችን ወይም ደግሞ ባይሴፕሳችን ሁለት ክፍሎች አሉት፣ ሾርት ሄድ እና ሎንግ ሄድ ተብሎ የሚጠሩ። እያንዳንዱ ኤክሰርሳይዝ ወይም የባይሴፕስ ወርክአውቶች እነዚህን ሁለት መስሎችና ቦታዎች የማይነኩ ከሆነ ጡንቻዎቻችን፣ ባይሴፕሶቻችን በጭራሽ ሊያድጉ አይችሉም። ስለዚህ ሁሌም ቢሆን ባይሴፕሳችሁን ልትሰሩ ስትሉ ራሳችሁን ይህንን ጥያቄ መጠየቅ አለባችሁ። አሁን የምሰራው ወርክአውት ባይሴፕሴን ወይም ደግሞ ሁለቱን የባይሴፕስ ክፍሎች ስትሬች ያደርግልኛል ብላችሁ ራሳችሁ መጠየቅ ይኖርባችሁ። ሳይንስ እንደሚለው ከሆነ ዲፕ ስትሬች የሚያደርግልን ሎንግ ሄዱን የሚነካልን አይነት ወርክአውት በሳምንት ለ2 እስከ 3 ቀን ከሰራ ነው ትልቅ ባይሴፕስ እንደሚኖረን ይነግረናል። አሁን የምነግራችሁ 8 ኤክሰርሳይሶች ደግሞ ለትልቅ ባይሴፕስ አስፈላጊ መሆናቸውን በሳይንስና በተለያዩ አትሌቶች የተመሰከሩ ናቸው። መጀመሪያ ላይ የምናገኘው ቤዣን ኬብል ከርል ብለን የምንጠራው ነው። ይህንን ኤክሰርሳይዝ የምንሰራው እንዴት መሰላችሁ? የኬብሉን ቦታ ወደ ታች እናወርደውና በአንድ እጃችን ይዘን ፊታችንን ወደፊት እናዞራለን። ማለትም ለኬብሉ ጀርባችንን እንሰጠዋለን ማለት ነው። እጃችን ወደ ኋላ በደንብ ከተወጠረ በኋላ ሙሉ ለሙሉ ኬብሉን እጃችን ኮንትራክት እስኪያደርግ ድረስ ወደ ላይ እንስበዋለን ማለት ነው። አሰራሩ እንዲቀላችሁ ቪዲዮ ላይ መመልከት ትችላላችሁ። ይህንን ኤክሰርሳይዝ ስንሰራ እጃችን ሙሉ ለሙሉ ለቀቅና ስትረች ማድረግ አለበት። ስናነሳውም ሙሉ ለሙሉ ኮንትራክት ማድረግ አለበት። ይህንን ኤክሰርሳይዝ ለ4 ሴት ከ12 እስከ 15 ድግግሞች ከሰራን በቂ ነው። ሁለተኛ ላይ የምናገኘው ባርቤል ድራግ ከርል ብለን የምንጠራው ነው። ይህንን ኤክሰርሳይዝ ስንሰራ ባርቤል ይዘን ከርል አይደለም የምናደርገው። ከርል ማድረጉን እንተወውና ባርቤሉን ወደ ሰውነታችን ነው ከፍ ወይም ደግሞ ድራግ የምናደርገው። በተለይ ደግሞ ወደ ሆዳችን አካባቢ በደንብ አድርገን ወጠር ስናደርገው ባይሴፕሳችንን ይሰማል። ይህንን ስንሰራ ለ4 ሴት እስከ ፌሊየር ድረስ ነው የምንሰራው። ፌሊየር ማለት መስራት እስኪያቅተንና እጃችን እስኪችል ድረስ ለ4 ዙር እንሰራዋለን ማለት ነው። ሶስተኛ ላይ የምናገኘው ዌይትድ ቺን አፕ ብለን የምንጠራው ነው። ይሄ እንደ ፑል አፕ አይነት አሰራር ሲሆን ነገር ግን እጃችንን በጀርባው በኩል ገልብጠን ሳይሆን በፊት ለፊቱ እያየነው ነው የምንሰራው። ያ ነው ቺን አፕ ተብሎ የሚጠራው። እና አንዴ ሙሉ ለሙሉ ሰውነታችን ተነስቶ አንገታችን ከባሩ ካለፈልን በኋላ እጃችን ወይም ባይሴፕሳችን ኮንትራክት ማድረጉን ማወቅ አለብን። ወደ ታች ስንወርድም ደግሞ እጃችን ስትረች ማድረጉን ማረጋገጥ መቻል ይኖርብናል። ይህንንም ኤክሰርሳይዝ ለ4 ሴት እስኪደክመንና እስከ ፌሊየር ድረስ ነው የምንሰራው ማለት ነው። አራተኛ ላይ የሚገኘው ኢንክላይን ዳምፔል ከርል ብለን የምንጠራው ነው። ይህንን ኤክሰርሳይዝ ስንሰራ ድሮ ተኝተን ቤንች ፕረስ የምንሰራበትን መቀመጫ 40 ወይም 60 ዲግሪ ከፍ ካደረግን በኋላ ሁለት ከባድ ያልሆነም ቀላል ያልሆነም ዳምፔል አዘጋጅተን እንጀምራለን። ይህንን ስንሰራ ሙሉ ለሙሉ እጃችን ወደ ታች መውረድ ይኖርበታል። ስናነሳውም ቀስ ብለንና
ስትሬች እያደረግን ባይሴፕሳችን ጋር የሚሰማንን ህመም በደንብ እያስተዋልን መስራት ይኖርብናል። ስናወርደውም ደግሞ በዛው ልክ ቀስ ማለት አለበት። ይህንን ኤክሰርሳይዝ በደንብ አድርገን ከሰራ ነው ባይሴፕሳችን ላይ የሚገርም ስሜት ይሰማናል። ለ5 ሴት ከ10 እስከ 12 ድግግሞች ከሰራን ለባይሴፕስ ጡንቻችን ትልቅ ነገር እያደረገ መሆኑን እርግጠኛ መሆን እንችላለን። 5ኛ ላይ የሚገኘው ኤክሰርሳይዝ ሀመር ከርል ተብሎ ይጠራል። ይህንን ኤክሰርሳይዝ ስንሰራ ከፈለግን ቁጭ ብለን ከፈለግን ደግሞ ቆመን መሆን ይችላል። ዋናው ነገር 2 ባይሴፕስ ዳምፔሎችን ከያዝን በኋላ የባይሴፕስ ጡንቻዎቻችን የማቃጠል ስሜት እስኪሰማን ድረስ ቀስ እያለን እናነሳዋለን ማለት ነው። ይሄ ኤክሰርሳይዝ በጣም አሪፍ ኤክሰርሳይዝ ነው። ቲሸርት ላይ ባይሴፕሶችን አንዳንዴ ካያችሁ ረዘም ያለ ጡንቻና ለብቻው ተለይቶ የሚወጣው ሎንግ ሄድ ብለን የምንጠራውን አይነት ባይሴፕስ ለማምጣት የሚጠቅሙን እንደዚህ አይነት ኤክሰርሳይሶች ነው። ኤክሰርሳይሱን በደንብ ለመረዳት ቪዲዮ ላይ መከታተል ትችላላችሁ። ይህንን ኤክሰርሳይዝ ለ3 ሴት ከ12 እስከ 15 ድግግሞች መስራት ይኖርብናል። 6ኛ ላይ የሚገኘው ኤክሰርሳይዝ ዞትማን ከርል ተብሎ ይጠራል። ይህም ኤክሰርሳይዝ ዳምፔል ይዘን ነው የምንሰራው። ዳምፔሎቹን ይዘን እንደ ኖርማል ድሮ እንደምንሰራው አይነት ዳምፔል ከርል ከሰራን በኋላ እላይ ድረስ ኮንትራክት አድርገን እላይ ድረስ ከደረስን በኋላ ስናወርደው ግን በፊት ለፊቱ በኩል ነው መርናው። ቪዲዮ ላይ ስትመለከቱት ሁሉም ነገር ቀሎ ይታያቸዋል። ነው ነገር አንዴ ስትሬች አድርገን በፊት ለፊት በኩል ካነሳ ነው በኋላ እላይ ስንደርስ ፖዚሽኑን ቀይረን እጃችንን ፊት ወደፊት ደፍተነው ባይሴፕስ ወደ ታች ማውረድ ይኖርበታል ማለት ነው። ለ3 ሴት ከ10 እስከ 12 ድግግሞች ለዚህ ኤክሰርሳይዝ በቂ ነው። 7ኛ ላይ የምናገኘው ኮንሰንትሬሽን ከርል ብለን የምንጠራው ነው። ይሄ ኤክሰርሳይዝ ብዙ ጊዜ የተለመደና ብዙ ጊዜ ሰርተን የምናውቀው ኤክሰርሳይዝ ነው። ቤት ውስጥ ዳምፔል ካለን ይህንን ኤክሰርሳይዝ ብዙ ጊዜ እንደሰራ ነው እርግጠኛ ነው። ይህንን ኤክሰርሳይዝ ስንሰራ የሚጠበቅብን አነስ ያለ ዳምፔል ፈልገን ታፋችንን ተደግፈን ዳምፔል ከርል ብለን የምንጠራውን ኤክሰርሳይዝ መስራት። ነገር ግን ታፋችንን ተደግፈን ዳምፔል ከርሉን ስንሰራ እላይ ስንደርስ ትንሽ ጠምዘዝ ማድረግ ይኖርብናል። የሆነ ባይሴፕሳችንን ለመቆንጠጥና በደንብ እንዲሰማን አይነት ስሜት ለማምጣት እላይ ጋር ስንደርስ ኮንትራክትና ስኩዊዝ ማድረግ ይኖርብናል። ስናወርደው ደግሞ ቀስ ብለንና ስትሬች እያደረግነው መሆን አለበት። ይህንንም ኤክሰርሳይዝ እንደሌሎቹ ለ3 ሴት ከ12 እስከ 15 መስራት አለባችሁ። መጨረሻ ላይ የምናገኘው ኤክሰርሳይዝ ደግሞ እንደ ፊኒሸር ነው የሚያገለግለን። ይሄኛው እስካሁን ድረስ የሰራችሁትን ወርካውቶች አጠቃሉና ባይሴፕሳችሁ ላይ የሚገርም ስሜት አምጥቶ የባይሴፕስ ወርካውታችሁን የሚያጠናቅቅላችሁ ኤክሰርሳይዝ ነው። ኤክሰርሳይሱ ስታንዲንግ ባርቤል ከርል ተብሎ ነው የሚጠራው። ነገር ግን እንደተለምዶ ሙሉ ለሙሉ ከታች ጀምሮ እስከ ላይ ድረስ አይደለም ባርቤሉ ነው የምናነሳው። መጀመሪያ ላይ ከታች ጀምሮ እስከ ግማሽ ድረስ 7 እንሰራለን። ቀጥለን ደግሞ ከታች እስከ ሙሉ እስከ ላይ ድረስ እስከ አንገታችን ድረስ ማለት ነው 7 እንሰራለን። መጨረሻ ላይ ደግሞ ከአንገታችን እስከ ሆዳችን ግማሽ ድረስ 7 እንሰራለን። ያንን ስናረግ በአጠቃላይ 21 ሰራ ማለት ነው። ይሄ በጣም የሚያቃጥልና የሚያም ስሜት ባይሴፕሳችን አካባቢ እንዲሰማን ያደርጋል። ነገር ግን ማስተዋል ያለባችሁ ይሄ ስሜት ለሰውነታችን ሆነ ለተለያዩ የሰውነታችን ጡንቻዎች በጣም አስፈላጊ ስሜቶች ናቸው። ምክንያቱም ጡንቻዎች አብዛኛውን ጊዜ የሚለወጡት ሲጨነቁና ቴንሽን ሲበዛባቸው ነው ተባብለናል። ታዲያ ከ8ኛው ፊኒሸር ጋር አድርጋችሁ ከላይ የጠቀስናቸውን 7 ወርካውቶች በደንብ አድርጋችሁ ስትሬች እና ኮንትራክት እያደረጋችሁ ከሰራችሁ ባይሴፕሳችሁ የፈለጋችሁበት ደረጃ ላይ ይደርሳል። ነገር ግን እያንዳንዱን ኤክሰርሳይዝ ስትሰሩ ስትሬች ሳታደርጉ ወይም ደግሞ ሴቱን ለመጨረስና ድግግሞሹን ለማምሏት ብቻ የምትሰሩ ከሆነ ምንም አይነት ለውጥ አታዩም። የእነዚህ ወርካውቶችና በአጠቃላይ የትኛውም አይነት ወርካውት ቁም ነገሩ መሰላችሁ እስኪሰማችሁ ድረስ ስትሬች ማድረግ ነው። ያ ማለት አንድ ጡንቻ ካልተወጠረና ወደ ላይ ደግሞ ስታነሱት ኮንትራክት ካላደረገ ምንም አይነት ጥቅም የለውም። ድግግሞሹን በስትክክል ሴቶቹን በስትክክል አሰራሩና ፎርማችሁን ደግሞ በስትክክል ከሰራችሁ ትልቅ ባይሴፕስ የእናንተ ነው። አሁን የትኛውም አይነት ቲሸርት ላይ የሚያምር አይነት ባይሴፕስ እንዴት እንደምትሰሩ አውቃችኋል። ከዚህ በኋላ የሚጠበቅባችሁ ሳትሰንፉ እያንዳንዱን ኤክሰርሳይዝ መስራት ነው። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የፊት አበሻ ቤተሰብ ለመሆን የሰብስክራይብና የደውል ምልክቷን መጫን እንዳትረሱ። ምንም አይነት ሐሳብና ኮሜንት ካላችሁ በኮሜንት ስር አሳውቁ። መልካም ጊዜ